የማያዛልቅ ጸሎት ለቅጽፈት ለምን ተባለ? መዝሙረ ዳዊት 102 ቁጥር 17 ላይ ወደ ችግረኞች ጸሎት ተመለከተ ልመናቸውንም አልናቀም ይላል። ጸሎትና የጸሎት ኃይል የሚሰጠውን መሰረታዊ ቦታ ለማቃለል መንፈሳዊ ትግሉን ለመተው ከማዘናጊያው ቃል ዋነኛው የማያዛልቅ ጸሎት ለቅጽፈት በሚል ሐሳብ ጸሎትን መተው ወይም ማቋረጥ ለዚህ ዘመን ትውልድ ከጸሎት መራቅና መበላሸት እንዲሁም ለክፉ መንፈስ ስር መስደድ አብሮ ለመወለድና ከባህሪ ጋራ ለመዋሃዱ የህይወት መሰረታዊ ፍላጎትን፣ እድልን፣ ተስፋንና ራእይን ለማምከንና ለማጨፍገግ ምክንያት ሆኗል። የጸሎትን ጥቅም አለማወቅና አለመረዳት ያመጣው ሐሳብ የማያዛልቅ ጸሎት ለቅጽፈት የሚለው አባባል የሰው ሐሳብ ብቻ አይደለም። ዛርና ወቃቢዎች ከሰው ባህሪ ጋራ የተለማመደ ልዩ ወዶ ገብ መናፍስቶችም ጭምር በጸሎትና በአምልኮት እንዳይነኩ ያመቻቹት መናፍስታዊ ደባቸውን ለማኖር የተጠቀሙበት ሰውን ከጸሎት ኃይል ለማራቅ የሴራ ጥበብ ነው። ህይወትን በማዘናጋት በህይወት ላይ ክፋትን፣ ምቀኝነትን፣ ሴራንና ግፍን በማሳበብ ለማሰራት በትውልዱ ውስጥም ዘልቆ ለመኖር ክፋትን ለማሻገር እንዲመቸው የቀየረው አባባል ነው። ለጸሎት ጊዜ ባለመስጠት መካከል የተወለዱ ልጆች ከመንፈሳዊ ሀብት የደህዩ፣ የስነ ምግባር ችግር ያለባቸው፣ በጎነትን የማይወዱ ጨካኞች እንዲወለዱ ምክንያት ሆኗል። ጸሎት በሰውና በእግዚአብሔር መካከል በመላእክትና በቅዱሳን መካከል የሚደረግ ግንኙነት ሲሆን የጸሎቱን መልስ በግልጽ የሚተረጎምና የሚታይ ሆኖ ምላሹ ለህይወት መንገድ እምነት አሳማኝ ኃይል ያለው መሆኑን ያረጋግጣል። ጸሎት መለኮታዊ ምሪትን በማምጣት ከፊት ለፊት ያለንን ከባድ ግርዶሽ እንዴት ጥሶ ማለፍ እንደሚቻል ከእግዚአብሔር ኃይል በመጎናጸፍ ሞገስና ጸጋን በመልበስ እንቅፋቶችን ሁሉ ለማስወገድ ከነባራዊውና የክፉ መናፍስቶችን የዓለም ችግር ክስተት ድል አድርጎ የመቆጣጠርና የእግዚአብሔርንና የሰውን እምነት አሸናፊነት ማሳየት ነው። ጸሎት እግዚአብሔርና ሰው የሚጠያየቁበት፣ የሚነጋገሩበት፣ የሚከባበሩበት የአባትና የልጅ ግንኙነት ከመሆንም በላይ በመንፈስ ቅዱስ ሥራ የሰው ሕይወት የአምላክን ፍርድና አገዛዝ የጽድቅን ክንውን በመግለጽ ሰላም፣ ፍቅር፣ ደስታ፣ በረከት በጸጋ በዓለም ላይ ተለይቶ እንዲታይ የሚያግዝ መንፈሳዊ ወይም ሰማያዊ ሀብትና የብልጽግና መገለጫ ነው። ጸሎት የመቆራመጃና የመማቀቂያ የድህነት ምልክት ሳይሆን መካፈያና የብልጽግና ሞገስ ማንጸባረቂያ በሰው በክፉ መናፍስትና በተፈጥሮ ላይ የአሸናፊነት ጥንካሬ ማሳያ ነው። ጸሎት እና ታዲያ ለምን አንጸልይም? ጌታችን መድኃኒታችን ኢየሱስ ክርስቶስም እኮ ትጉና ጸልዩ ብትወዱኝ ትእዛዜን ጠብቁ ነው ያለው። ስለዚህ የማያዛልቅ ጸሎት ለቅጽፈት አትበሉ። ይህ የልማዳዊ አካሄድ ሰይጣን ሰዎችን አደንዝዞ የራሱ የሆኑ ወገኖች ለማስገባት የተጠቀመበት ልዩ ጥበቡ ነው ለሱ። ጸሎት የሰው ልጅ ጊዜ ዘመን ሰውና ሰይጣን ያጎደሉበትን ጉድለት ከአምላክ ሰማያዊ ፍቃድ ጋራ ጎዶሎን በመሙላት ሙሉ ሰው የመሆን ችግርና ምህረትን የሚያገኝበት የአምላክን ስጦታ መሙላትን መቀበያ ነው። ጸሎት የሰው ልጅ ጊዜ ዘመን ሰውና ሰይጣን ያጎደሉበትን ጉድለት ከአምላክ ሰማያዊ ፍቃድ ጋራ ጎዶሎውን በመሙላት ሙሉ ሰው የመሆንን ቸርነትና ምህረት የሚያገኝበት የአምላካዊ ስጦታ ሙላትን መቀበያ ነው። እንድንረካ የሚረዳን የህይወት መንገድ ነው ጸሎት። ስለዚህ ወገን ዘመድ ጸሎት እናድርግ። ጸሎት የእግዚአብሔርን ሥራ ረቂቅ ምስጢሩን ኃይሉንና ጥበቡን የምንመረምርበት
የምንማርበት፣ የምናመሰግንበት፣ የምናመልክበት፣ ለአምልኮቱ የምንገዛበት ሕይወትን እንድንይዝ የሚያግዘን ታሪካዊና ነባራዊ እውነታን የምናገኝበት መንፈሳዊ ኃይል ነው። ጸሎት የጠላትን ስር የሰደደ ቅራኔን፣ የማይፈቱ የጠላትነት ውዝግብን ለማየትና በእግዚአብሔር ክንድ ለማሸነፍ የሚያስችል የመንፈስ ቅዱስ መሪነት በማግኘት የድል አድራጊነት መውጫ መንገድን በቅርብም በሩቅም መመልከቻችንና የውጊያውንም ዘዴ መማሪያ ነው። ጀግና ትውልድና መሪንም መፍጠሪያ የስነ ልቦናን፣ የህሊናን፣ የአእምሮን ባረክን ከማህፀን ጀምሮ እንዲኖር የሚያደርግ የመንፈስ ቅዱስ የቡራኬ ማኖሪያ ትርጉም ነው። እንዲሁም ክፋትን፣ ተንኮልን፣ ግፍን፣ ክህደትን፣ መለያየትን፣ ጠብና ቅራኔን ከሰው ሕይወት ውስጥ ማስወገጃና ለተቃራኒ ትውልድ ማሸነፊያ የሕይወት መሰረት ነው። ጸሎት የሀገርን ታሪክ፣ የህዝብን የልዕልና ክብር ለማስከበርና ለማቆየት ከእምነትና ከባህል ብከላ የሚያድንና ጻድቃንንና ሰማዕታትን ቅዱሳንን ቃል ኪዳን ለትውልድ ለዘላለማዊነት የሚያዘክርና የሚያስቀድስበትም የልዕልና ክብር መጠየቂያ ነው። ጸሎት እኛ ታዲያ የማያዛልቅ ጸሎት ለቅጽበት ብለን ያዘናጋነው ትውልድ ጉዞ ሁሉ ወደ ተውሳኮች ዘመንና ጊዜ አምርቶ ክብርና ሞገሳችንን አርቆብናል። ያሳዝናል። ይገርማችኋል። ያልጸለየ ወገባም ትውልድ ሆነና ቁጫልና። ለዛሬው እዚህ ላይ እናበቃለን። መልካም ቀን፣ መልካም ሳምንት እመኝላችኋለሁ።